ከፍተኛ ጥራት ያለው እና ምቹ የሕዝብ ትራንስፖርት ለአንድ ዘመናዊ እና ለኑሮ ምቹ ከተማ አስፈላጊ አካል ነው። እጅግ በጣም ቆንጆ ሕንፃዎችን መገንባት እና በምርጥ ፓርኮች መክበብ ይችላሉ። ነገር ግን ከነጥብ ኤ ወደ ነጥብ ቢ በፍጥነት በምቾት እና በደህና የመንቀሳቀስ ችሎታ ከሌለ በእሱ ላይ ብዙ ደስታ አይኖርም። ስለዚህ ዛሬ ለምን የሕዝብ ትራንስፖርት እንደሚያስፈልገን እነጋገራለን። ነገር ግን በመጀመሪያ የሕዝብ ትራንስፖርት እንዴት እንደተፈጠረ በተሻለ ለመረዳት ወደ ጥቂት ታሪካዊ ዳራ እንዘፈቅ። ገና በጥንት ዘመን ሰዎች አብረው ቢኖሩ የደህንነት ጉዳዮችን መፍታት እና ዕቃዎች፣ አገልግሎቶች እና ዕውቀቶችን መለዋወጥ በጣም ቀላል እንደሚሆን ተገንዝበው ነበር። የመጀመሪያዎቹ ከተሞች የተፈጠሩት በዚህ መንገድ ነበር። እነሱም የታመቁ ነበሩ እና በዙሪያው ያለው የግብርና መሬት ነዋሪዎቻቸውን መመገብ እስከቻለ ድረስ ያድጉ ነበር። ለዚህም ነው ሁሉም ከተሞች የታመቁ እና በእግር ለመጓዝ ምቹ የነበሩት። ከሩቅ ቦታ ምግብ ማድረስ ችግር ነበር፣ ምክንያቱም በፈረስ በሚሳቡ ጋሪዎች ብዙ ማምጣት አይቻልም። ለዚህም ነው ከተሞች በጣም ለም በሆኑ አካባቢዎች፣ የንግድ መስመሮች መገናኛዎች እና በወንዞችና በባህሮች አቅራቢያ የተነሱ። ይህ ሁኔታ እስከ 18ኛው እና 19ኛው ክፍለ ዘመን የኢንዱስትሪ አብዮትና እጅግ በጣም ረጅም ርቀት ላይ ከፍተኛ መጠን ያለው ዕቃ በፍጥነት ለማጓጓዝ ያስቻለው የባቡር ሐዲድ መግቢያ ድረስ ቀጥሏል። ይህ ቀደም ሲል ሊታዩ በማይችሉባቸው ቦታዎች ጭምር ታይቶ የማይታወቅ የከተማ መስፋፋትን አስከትሏል። በ19ኛው ክፍለ ዘመን ከተሞች ወደ ሥራ መሄድን አስቸጋሪ የሚያደርግ ያህል ትልቅ ሆኑ እና አዳዲስ ትላልቅ ፋብሪካዎች ብዙሃኑ ሕዝብ በተመሳሳይ ጊዜ ሊደርስባቸው የሚገባ ቦታዎች ሆኑ። እነዚህ የሕዝብ እንቅስቃሴዎች በብዛት በሚታዩባቸው ቦታዎች የመጀመሪያዎቹ የሕዝብ ማጓጓዣ መስመሮች ታዩ። መጀመሪያ ላይ እነዚህ በፈረስ በሚሳቡ ኦምኒበሶች ነበሩ፣ ነገር ግን ብዙም ሳይቆይ በኤሌክትሪክ ትራሞች ተተኩ እና በ1863 በለንደን የዓለም የመጀመሪያው የምድር ውስጥ ባቡር ተጀመረ። በጥቂት አስርት ዓመታት ውስጥ ብቻ ብዙ ከተሞች ሰፊ የትራም ሥርዓቶችን ስላዘጋጁ መጠናቸው አሁንም አስደናቂ ነው። ለምሳሌ በስትራስቡርግ በ1930ዎቹ ውስጥ ከ200 ኪሎ ሜትር በላይ የትራም ሐዲዶች ነበሩ እና ትራሞች በየዓመቱ 55 ሚሊዮን ተሳፋሪዎችን ያጓጉዙ ነበር። ነገር ግን ሁሉም ነገር እየተቀየረ ነበር። በከተማው መንገዶች ላይ ከጊዜ ወደ ጊዜ እየጨመረ የመጣው ቦታ በመኪናዎች ተያዘ። ቆይቶም አርክቴክቱ ለኮርቡሲየር ዕቅዱን ይፋ አደረገ። እሱም የፓሪስን መሃል በባለብዙ መስመር አውራ ጎዳናዎች ወደ ተከፋፈሉ ሰፈሮች ወደ ተለወጠች ፈጣን ከተማ የመቀየር ጽንሰ ሐሳብ ነበር። ለኮርቡሲየር የሕዝብ ትራንስፖርትን ከጥንት የተረፈ ነገር አድርጎ ይመለከተው ነበር እና የግል መኪናዎች ብሩህ ተስፋ እንደሆኑ ያምን ነበር። በትራም ዘመናዊ ከተማ መሃል የመኖር መብት የለውም ሲል ለኮርቡሲየር ስለ ዕቅዱ ጽፏል። በነገራችን ላይ የዕቅዱ ስፖንሰር የአርክቴክቱ ጓደኛ የሆነው ጋብርኤል ቫዋሲን ነበረ እና ምንም አያስደንቅም፣ በራሱ ስም የተሰየመ የመኪና ፋብሪካ ባለቤት ነበር። ስለዚህ ዕቅዱ ለእሱ ክብር ሲባል በትሕትና ተሰየመ። እንዲህ ያለ ዓይን አፋር የመኪና ሎቢ የለኮርቡሲየር ሐሳቦች በፍጥነት ተወዳጅነትን አገኙ እና በዓለም ዙሪያ ያሉ በመቶዎች የሚቆጠሩ ከተሞች አሮጌ ሰፈሮችን በማፍረስ የትራም ሐዲዶችን በመንቀል እና በምትኩ ሰማይ ጠቀስ ሕንፃዎችን፣ ሰፊ አውራ ጎዳናዎችን፣ ባለብዙ ደረጃ መገናኛዎችን እና የመሬት ውስጥ መሻገሪያዎችን መገንባት ጀመሩ። አቅጣጫው የተወሰነው በዩናይትድ ስቴትስ ቢሆንም አውሮፓም በዚያው አቅጣጫ እየተጓዘች ነበር። ነገር ግን በመኪና ላይ የተመሠረተው እውነታ ለኮርቡሲየር ቃል እንደገባው አስደሳች አልነበረም። ከተሞች አውራ ጎዳናዎችን እና ባለብዙ ደረጃ መገናኛዎችን በገነቡ ቁጥር ዜጎች ብዙ መኪናዎችን ገዙ እና የትራፊክ መጨናነቅ ረጅም እየሆነ መጣ። መኪናዎች ከጊዜ ወደ ጊዜ መንገዶችን እና አደባባዮችን እየሞሉ ማናቸውንም ሌሎች እንቅስቃሴዎችን እያስወጡ እና ተጨማሪ ቦታ እየጠየቁ መጡ። ይህ የድምፅ ብክለት መጨመር እና የአደጋዎች ቁጥር መብዛት ጋር ተዳመረ። የከተማ መንገዶች ከጊዜ ወደ ጊዜ አደገኛ እና የማይመቹ እየሆኑ መጡ። የግል መኪናዎች ዋናው ጉዳት የከተማ ቦታን በመጠቀም ረገድ እጅግ በጣም ውጤታማ ያልሆኑ መሆናቸው እና በዚህ ረገድ ከሕዝብ ትራንስፖርት በጣም ወደ ኋላ የቀሩ መሆናቸው ነው። ለምሳሌ እንደዚህኛው ከበርሊን የሆነው ቦምባርዲየር ፍሌክሲቲ ትራም 64 የተቀመጡ ተሳፋሪዎችን ማጓጓዝ ይችላል። ተመሳሳይ ቁጥር ያላቸው ሰዎች በመኪና ከተጓዙ በእያንዳንዱ መኪና ውስጥ 4 ሰዎች ካሉበት በትራፊክ መብራት ላይ የሚኖራቸው ሰልፍ ከ100 ሜትር በላይ ይረዝማል። ነገር ግን ይህ መቼም ቢሆን አይከሰትም፣ ምክንያቱም በእውነተኛ ሕይወት እያንዳንዱ መኪና በአማካይ 1.5 ሰው ስላለው በተጨባጭ ይህ ሰልፍ ቢያንስ 2 እጥፍ ይረዝማል። እና በትራም ውስጥ ቆመው ሊጓዙ የሚችሉትን ተሳፋሪዎች ከግምት ውስጥ ካስገባን ልዩነቱ ይበልጥ አስደናቂ ይሆናል። በነገራችን ላይ እንደ 2017 የአውሮፓ ከተሞች ተንቀሳቃሽነት ሪፖርት የትራፊክ መጨናነቅ
በአውሮፓ ህብረት ውስጥ በየዓመቱ ወደ 130 ቢሊዮን ዩሮ ወይም ከአውሮፓ አጠቃላይ የአገር ውስጥ ምርት ከ1 በመቶ በላይ ያጠፋል። ተመሳሳይ ሁኔታ ከኃይል አጠቃቀም ጋርም አለ። የህዝብ ትራንስፖርት በዚህ ረገድ እጅግ በጣም ቀልጣፋ ነው እና ከግል መኪና ይልቅ በአንድ ተሳፋሪ ላይ እጅግ ያነሰ ኃይል ይጠቀማል። አንድ ንጽጽር ሰርተን ትላልቅ ቁጥሮችን እንመልከት። በከተማችን ውስጥ ያሉ 100,000 ሰዎች በየቀኑ ትራም በመጠቀም 5 ኪሎ ሜትር ይጓዛሉ ብለን ብናስብ የዕለት አጠቃላይ የኃይል ፍጆታው እንደሚከተለው ይሆናል። በትራም ሲጓዙ 25,000 ኪሎዋት፣ በትንንሽ መኪናዎች ሲነዱ 195,000 ኪሎዋት፣ በትላልቅ ኤስዩቪዎች ሲነዱ 440,000 ኪሎዋት። 440 ከ25 በጣም ይበልጣል እና ይህም ለአንድ ቀን ብቻ ነው። ይህንን ከሞተር ድምፅ፣ ከጭስና ከጎማ መለባበስ በሚወጣው አቧራ ጋር ሲያቀናጁት የችግሩ መጠን ግልጽ ይሆናል። ሆኖም ይህንን ችግር ምናልባት በየቀኑ ከመስኮቶ ያዩታል። ስለዚህ የከተማ ቦታ እና ኃይል ውስን መሆናቸውን ከግምት ውስጥ በማስገባት ከተሞች ይበልጥ ቀልጣፋ የሆኑ የመንቀሳቀሻ ዘዴዎችን መፈለግ አለባቸው። እነዚህ ደግሞ በግልጽ የግል መኪናዎች አይደሉም። ከዚህም በተጨማሪ የህዝብ ትራንስፖርት የግሪንሃውስ ጋዝ ልቀትን ለመቀነስ ጠቃሚ ነው፣ ምክንያቱም በአንድ ተሳፋሪ ላይ አነስተኛ ልቀት ያመነጫል። እንደ 2018 መረጃ በዓለም ላይ ከፍተኛው የነፍስ ወከፍ የሲኦ2 ልቀት የሚመረተው በዩናይትድ ስቴትስ፣ በካናዳ እና በሳውዲ አረቢያ ነበር። እነዚህም በከፍተኛ ሁኔታ በመኪና ላይ የተመሰረቱ አገሮች ናቸው። በተመሳሳይ ጊዜ ይበልጥ የዳበረ የህዝብ ትራንስፖርት ባላቸው እንደ ጀርመን፣ ፈረንሳይ እና ስፔን ባሉ አገሮች ውስጥ ይህ ቁጥር ወደ 3 እጥፍ ያህል ያነሰ ነው። ይህ በእንዲህ እንዳለ የአውሮፓ ህብረት ልቀትን የበለጠ ለመቀነስ እየሰራ ነው። በጥር 2020 የአውሮፓ ፓርላማ የአውሮፓ ግሪን ዲልን አጽድቋል። ይህም የአውሮፓ አህጉርን እስከ 2050 ድረስ ከአየር ንብረት ለውጥ ነፃ ለማድረግ የታለሙ የፖሊሲ ተነሳሽነቶች ስብስብ ነው። ይህም ለሁሉም የአውሮፓ ህብረት አባላት ቁርጠኝነት ሆኗል። እርግጥ ነው ከፍተኛ ጥራት ያለው የህዝብ ትራንስፖርት ማልማት በመቶ ሚሊዮኖች ወይም በቢሊዮኖች የሚቆጠር ዩሮ እና ዓመታት የፈጀ ከባድና ተከታታይ ሥራን የሚጠይቅ ውስብስብ ተግባር ነው። ለምሳሌ የፈረንሳዩ ግሬኖብል ከተማ በ2017 ለ600,000 ህዝብ ለሚያገለግለው የህዝብ ትራንስፖርት ሥርዓቱ 917 ሚሊዮን ዩሮ አውጥቷል። እርግጥ ነው እሱ ውስብስብ፣ ጊዜ የሚወስድ እና ውድ ነው። ነገር ግን የህዝብ ትራንስፖርት እድገትን ችላ ካልን ሙሉ በሙሉ ከማይፈለጉ አዝማሚያዎች ጋር መጋፈጥ ይኖርብናል። ሰዎች የበለጠ መኪናዎችን መግዛት እና ያለማቋረጥ እና በየቦታው መንዳት ይጀምራሉ። መንገዶቹ ይበልጥ የተበከሉ እና ጫጫታ የበዛባቸው ይሆናሉ። ይህም ወደ ሕይወት ጥራት መበላሸት፣ የበሽታ እና የሞት መጠን መጨመር ያመራል። ሰዎች በትራፊክ መጨናነቅ ውስጥ ብዙ ጊዜ ያሳልፋሉ። ይህም ማለት ሁለቱንም የኢኮኖሚ ኪሳራ እና ተራ የሕይወት ምቾት ማጣትን ያስከትላል። በትክክል ለመስራት የህዝብ ትራንስፖርት የተለመደ የንግድ ሥራ ሳይሆን የከተማዋ ጤናማ አሰራር መሳሪያ መሆኑን መረዳት አለብን። የትራፊክ መጨናነቅን ለመቀነስ፣ የከተማ አካባቢን ለማሻሻል እና መንገዶችን የበለጠ ደህንነታቸው የተጠበቀ እና ምቹ ለማድረግ ይረዳል።